የየመኑ ሁቲ በቀይ ባህርና በባብ-ኤል መንደብ የሚያልፉ መርከቦች ላይ ጥቃት በመሰንዘርና በማገት ኃይሉን እያሳየ ይገኛል። ይህ ለመካከለኛው ምስራቅ ፖለቲካ ምን አንድምታ አለው የሚለውን በትንታኔ መልክ ወደ እናንተ አድርሳለሁ። አዲሱን ቻናሌን ቶማይ ሚዲያ እንድትከታተሉ ሰብስክራይብ እንድታደርጉም የአክብሮት ግብዣዬ ነው። አብራችሁኝ ቆዩ። ሌላኛው የነዳጅ መስመር ስጋት ሁቲዎች ሪያድ ላይ ሙከራ እያደረጉ ነው። የየመኑ የአንስራላህ እንቅስቃሴ ወይም ደግሞ ሁቲዎች በሳውዲ አረቢያ ላይ የባህር ላይ ማዕቀብ መጣሉን አውጀዋል። የቡድኑ ወታደራዊ ቃል አቀባይ ያህያ ሳሪ እርምጃው ሳውዲ መራሹ ጥምረት በየመን ላይ ላለፉት 12 ዓመታት ላካሄደው የባህርና የአየር እገዳ የተሰጠ ምላሽ እንደሆነም ዓለም ይወቅልኝ ብለዋል። እንደ ፖለቲከኞች ገለጽ አብዛኛውን ጊዜ ግልጽና የተቀመጡ ዛቻዎችን ከሚያስተላልፈው ቡድን አኳያ የአሁኑ የአነጋገሪ ዘይቤ ያልተለመደና ግልጽ ያልሆነ በመሆኑ ልዩ ትኩረትን የሚሻ ነው። ሁቲዎች ከሳውዲዎች ጋር ጉልህ የሚባል የንግድ ልውውጥ ስለሌላቸው ማዕቀብ የሚለው ቃል በተለመደው የኢኮኖሚ ትርጉሙ ሲወሰድ አይገጥምም። ይልቁንም ቃሉ የሚያመላክተው ወደ ሳውዲ ወደቦች በሚገቡ ወይንም ከወደቦቿ በሚወጡ መርከቦች ላይ ጥቃት ለማድረስ ዝግጁ መሆናቸውን ነው። ቡድኑ በአረቢያም ዘውግ ምዕራባዊ የባህር ጠረፍ ላይ ባለው መልክዓ ምድራዊ አቀማመጥና የሚሳኤል ተኳሽ ርቀት ሳቢያ ይህንን ሙከራም የመተግበር አቅም አለው። እስካሁን ድረስ ያለው ውጥረት በሬዲዮ በሚተላለፉ ማስጠንቀቂያዎች ደረጃ ብቻ የተወሰነም ነው። የሁቲ ክፍሎች ወደ ሳውዲ ወደቦች በሚያመሩ መርከቦች ላይ በክፍት የሬዲዮ መስመሮች መልእክቶችን ሲያስተላልፉ እንደነበርም ይታወቃል። በዚህም የካፒቴኖቹ መርከቦቻቸው ወዲያውኑ ወደ ኋላ እንዲመለሱና ማስጠንቀቂያውን ችላ የሚል ማንኛውም የንግድ መርከብ ይመታል ሲልም ዝቷል። ሁቲ ይህንን አዲስ እርምጃ በባብ-ኤል መንደብ አቅጣጫ ዙሪያ ከነበረው ግጭት ለይቶ ማየት አስፈላጊ ነው። ይህንን አዲስ ጥቃትም በባብ-ኤል መንደብ የባህር ጥግ ዙሪያ ከነበረው ግጭት ለይቶ ማየትም አስፈላጊ ነው ይላሉ ተንታኞች። ሁቲዎች ከ2023 ማጠቃለያ ጀምሮ በዚያም የባህር ሰርጥ በሚያልፉ መርከቦች ላይ ያካሄዱት ዘመቻ በግልጽ ከጋዛ ጋር ያለውን ደጋፊነት ለማሳየት የታለመ ነበር። ይህም በኢራን ሰፊ ፍላጎት የተቃኘ ነው። ግን በፍልስጤም ሰንደቅ ዓላማ የተሸፈነ ጦርነት በሳውዲ አረቢያ ላይ የተቃጣው ይህ አዲስ ዛቻ ግን ፈጽሞ የተለየ ባህሪ ነው ያለው። ይህ በቴህራን ስም የተደረገ የውክልና እንቅስቃሴም አይደለም። ይልቁንም ሁቲዎች ራሳቸው የወሰዱት ውሳኔ ይመስላል። ይህም የቀጠናውን ውጥረት እንደ ምቹ አጋጣሚ በመጠቀም በሪያድ ላይ ቀጥተኛ ጫና ለማሳደርና ሁሉም በላይ በየመን ውስጥ ያለውን ግዛታዊና ፖለቲካዊ ተጽዕኖ ለማስፋትም እየተደረገ ነው። ያንድ የሬዲዮ ማስጠንቀቂያ ትርጉም ለምን አሳሳቢ እንደሆነ ለመረዳት በሁቲዎችና በሳውዲ አረቢያ መካከል ያለውን ጥላቻ ምን ያህል የጠለቀ እንደሆነ ማስታወሱም ይረዳናል። ግጭቱ የሚጀምረው በፈረንጆቹ 2015 ሲሆን በወቅቱ በሳውዲ መራሹ ጥምረት የተደረገው ወታደራዊ ጣልቃ ገብነት የሁቲዎችን መስፋፋት ለማስቆምና በዓለም አቀፍ ደረጃ እውቅና ያገኘውን የየመን መንግስት ወደ ስልጣን ለመመለስ የታለመ ነበር። ይህን ተከትሎ ላለፉት 10 ዓመታት የመን ምስቅልቅሏ ወጥቷል። ፈረንጆቹ 2019 የየመኑ ሁቲ አማጽያን በሳውዲ አረቢያ ግዛት ውስጥ በሚገኙት አባይቅ እና ሁራይስ የዘይት ማጣሪያዎች ላይ የሰነዘሩትን የድሮንና የሚሳኤል ጥቃት የሁለቱን ወገኖች የኃይል ሚዛን የቀየረ ዋና ማጠፊያ ነጥብ እንደነበርም ይነገራል። በወቅቱ የተፈጸመው ጥቃት የሳውዲ አረቢያን አጠቃላይ የነዳጅ ምርት በግማሽ ያህል በጊዜያዊነት ያቋረጠ ሲሆን የሪያድ መንግስትን ለከፍተኛ ውርደት ከመዳረጉም በላይ የአየር መከላከያ ስርዓቷን ድክመትም አጋልጧል። ድርጊቱ በሳውዲ አረቢያ ወታደራዊና ፖለቲካዊ አስተሳሰብ ላይም ጥያቄ ፈጥሮ ነበር። ከዚያን ጊዜ ጀምሮ ከሁቲዎች ጋር ቀጥተኛ ግጭት ውስጥ ከመግባት ይልቅ ጥንቃቄ የተሞላበት አካሄድን ሳውዲ መርጣለች። በዚህ ሳውዲ አረቢያ ብቻዋን የመሬት ላይ ጦርነት የመምራት ፍላጎት የሌላት በመሆኑ በቀላሉ ሊፈርስ የሚችል ጊዜያዊ የተኩስ አቁም ስምምነትን ይበልጥ በማስቀደም ላይም ትገኛለች። ያኔ የተያዘው ጥንቃቄና ስጋት ለዛሬዎቹ ዛቻዎች መነሻ ሆኖም አገልግሏል። ሪያድ የ2019ን አጋጣሚ ያረሳችውም ሁቲዎች ይህንን በደንብ ያውቃሉ። አሁን በባህር ላይ የተሰጠው ማስጠንቀቂያም ነው የሁቲን የበላይነት የሚያስታውስ አንዱ አካል ነው። ሁቲዎች በኢራን ባሲጅ ቢሲያ የሚመራ አዲስ የህዝባዊ ሰራዊት መዋቅር መዘርጋታቸውም ተደርሶባቸዋል። የባህር ላይ ገደው ማስታወቂያ የወጣበት ወቅት በሁቲዎች ቁጥጥር ስር ባሉ አካባቢዎች ከተጀመረው ሰፊ እንቅስቃሴና ቅጥር ጋር ተገጣጥሟል። በሰኔ ወር መጨረሻ ላይ ሲንቀሳቀሱ በኢራን የባሲጅ ሚሊሻ አደረጃጀት ላይ የተቃኘ ህዝባዊ ሰራዊት የተሰኘ አዲስ የውስጥ መዋቅር ማቋቋማቸውንም ይፋ አድርገው ነበር። ሁቲዎች የዚህ አደረጃጀት ዋና ዓላማ በሁቲዎች ስር በሚገኙ በሁሉም ወረዳዎች ውስጥ በሺዎች የሚቆጠሩ በጎ ፈቃደኞችን በማሰባሰብ በየመንደሩና ጉረቤቱ ለንቅናቄው ዓይንና ጆሮ የሚሆኑ አባላትን መፍጠር እንደሆነም ተገልጿል። ለአዲሱ ኃይል የሚደረገው የቅጥር ቅስቀሳ የፍልስጤምን ጉዳይ እንደ ዋነኛ መጠቀሚያ ቢያደርግም የአደረጃጀቱ ጥልቅ ዓላማ ግን ከርዕዮተ ዓለም ይልቅ የውስጥ ቁጥጥርን ማጠናከር ላይ ያተኮረ ይመስላል። ዘገባዎች እንደሚያመላክቱት ከሆነ አደረጃጀቱን የማቋቋምና የማሰልጠን እንቅስቃሴ ይፋዊ ማስታወቂያ ከመውጣቱ በእጅጉ ቀደም ብሎ ከጥቅምት 7 2023 ጥቃት ማግስት ጀምሮ በሚስጥር የተጀመረ ነበር። አብዛኞቹ ተመልማዮች ከዳው ክፍል የመጡ ናቸው። የተቀላቀሉትም በርዕዮተ ዓለሙ ተስበው ሳይሆን የምግብ እርዳታ ለማግኘት በሚያደርጉት ጥረት ነው። ተዋጊዎቹ ምንም አይነት ደሞዝ የማይከፈላቸው ሲሆን
የሚያገኙት በአይነት የሚሰጥ እርዳታና በሰብአዊ ድጋፍ ተጠቃሚዎች ዝርዝር ውስጥ የመካተት እድል ብቻ ነው። ይህ አደረጃጀት ንቅናቄው በአገር ውስጥ ከፍተኛ የኢኮኖሚና የማህበራዊ ጫና እንደደረሰበት የሚያሳይ ነው። በግንባር ላይ የሚገኙት ተዋጊዎች ለወራት ያህል ደሞዝ ያልተከፈላቸው ሲሆን ከመደበኛ ክፍያ ይልቅ በየጊዜው ወደ $35 ገደማ የሚገመቱ ስጦታዎችንና ጫት ብቻ እንደሚሰጣቸው ነው የሚዘገበው። በሀገር ውስጥ የመጣው የህዝብ ቅሬታ ድምጽ በመጨመሩ የንቅናቄው ባለስልጣናት መጀመሪያ ላይ በሶሻል ሚዲያ በረሃብ የሚማሩ ዜጎችን ያፌዙባቸው የነበረ ቢሆንም በኋላ ግን ትችቶችን ወደ ማፈን ተሸጋግረዋል። የሁቲዎች ንቅናቄ ለመንግስት ሰራተኞች ደሞዝ አለመክፈል ሳውዲ አረቢያን ተጠያቂ የሚያደርግ ሲሆን ከእስራኤልና ከአሜሪካ ጋር የሚደረገው ጦርነት ከማህበራዊ ጥያቄዎች በላይ ቅድሚያ እንደሚሰጠውም ይከራከራሉ። ይህ አይነቱ የፖለቲካ ትረካም የውስጥ ቅሬታን ወደ ውጭ አካላት በቀላሉ ለማዞር እንደ ዘዴ እየተጠቀሙበት እንደሆነ ነው የሚነገረው። ይህ ሁሉ እንቅስቃሴ የሚያሳየው የንቅናቄው አመራሮች ከገጠማቸው ከባድ ፈተና በኋላ ቁጥጥራቸውን ለመመለስ የሚያደርጉት ጥረት ነው። በፈረንጆቹ 2025 በእስራኤልና በአሜሪካ የተፈጸሙት የአየር ድብደባዎች የንቅናቄውን የላቀ የጦር አዛዥ እንዲሁም አብዛኞቹን የሲቪል ሚኒስትሮች የገደሉ ሲሆን ይህም የድርጅቱ ከፍተኛ አመራሮች ይፋዊ እንቅስቃሴዎችንና የመገናኛ ዘዴዎችን በእጅጉ እንዲገደቡ አስገድዷቸዋል። ሁኔታ ደግሞ የጦርና የፖለቲካ ትዕዛዝ ወደ ታችኛው የመዋቅር ደረጃ በፍጥነት እንዳይወርድና እንዲዘገይ ምክንያት ሆኗል። የባህር ላይ ማስፈራራቱና አዲሱ የሚሊሻ መስረታ የንቅናቄው ሰፊ ዘመቻ አካላት ብቻ ናቸው። አንሳራላህ ወይንም ሁቲ በሰሜናዊ የመን ሳዳን፣ እብ፣ አልበይዳም፣ ዳይድና አልማህዊት የተሰኙ ግዛቶችን ያካተተ ሰፊ የህዝብ ቅስቀሳ ማወጁም ይነገራል። ይህ ጥረት ከተለያዩ የጎሳ መሪዎች ጋር ያለውን ግንኙነት ማጠናከርን፣ የወታደራዊ ስልጠናዎችን ማፋጠንና አዳዲስ የስልጠና ማዕከላትን መክፈትንም ያካተተ ነው። ሁቲዎች ከሬዲዮ ማስፈራሪያ አልፈው ወደ ተጨባጭ የአየር ወይንም የሚሳኤል ጥቃት ከገቡ በጂኦግራፊ አቀማመጥ ምክንያት የኢላማዎቻቸው አማራጭ በጣም የጠበበም ይሆናል። የአንሳራላህ ውጤታማ የመምታት አቅም በአረብ ባህረ ሰላጤ ምዕራባዊ የባህር ዳርቻ ላይ የሚወሰን በመሆኑ የያምቡ ወደብን በቀጥታ የአደጋ ቀጠና ውስጥ ይጥለዋል። ያምቡ ከሳውዲ አረቢያ ማዕከላዊና ምስራቃዊ የነዳጅ እርሻዎች የሚወጡትን ነዳጅ በባህረ ሰላጤው አቋርጦ ወደ ቀይ ባህር የሚያጓጉዘው የምስራቅ ምዕራብ የነዳጅ ማስተላለፊያ ቱቦ ማጠቃለያ ወደብ ናት። የሆርሙዝ ሰርጥ በመዘጋቱ ምክንያት ይህ የነዳጅ ማስተላለፊያ መስመር ሪያድ የሃይድሮካርቦን ምርቶቿን ወደ ውጭ ገበያ ለማቅረብ የምትጠቀምበት ብቸኛው መንገድ ነው። በአጠቃላይ የሁቲዎች ንቅናቄ የኢራንን ፍላጎት ከመፈጸም ይልቅ በራሱ ስሌቶች ላይ ተመስርቶ እየተንቀሳቀሰ መሆኑን ነው። ደሞዝ ያልተከፈላቸው ተዋጊዎች፣ የረሃብ አደጋ የተጋረጠበት ህዝብ እንዲሁም ባለፈው ዓመት ከደረሰው ድብደባ በኋላ ወደ ውስጥ እንዲገቡ የተገደዱ አመራሮች ያጋጠሙት አንሳራላህ ቀደም ሲል የተጠቀሙትን ሁለት መሳሪያዎች አሁንም ስራ ላይ አውሏል። የመጀመሪያው በርዕዮተ ዓለም ታማኝነት ስም የተሸፈነ የውስጥ ህዝባዊ ቅስቀሳ ሲሆን ሁለተኛው ደግሞ በንግግር ደረጃ ብቻ ምንም አይነት ዋጋም የማያስከፍል በሪያድ ላይ የተቃጣ የውጭ ማስፈራሪያ ነው። ክቡራትና ክቡራን ለሰዓቱ የነበረኝ መረጃ ይህን ይመስል ነበር። ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት እያደረጋችሁ ቤተሰብ ሁኑ። ሰላም።